ግን የዴዚን እናት እግዚአብሔር አልፈቀደው አረፈች። ይሄ ነው የሆነው። አልተግባቡ፣ አልተቀበለችው። አሌክስን አልተቀበለችውም። አለቀ። ያ ማለት እሷም መጥፎ ሴት ናት ማለት አይቻልም። አሌክስም መጥፎ ሰው ነው ማለት አይቻልም። በቃ አለመቀበል አለ በቤተሰብ ውስጥ ብዙ እና ወታችሁ ስትደነፉ ካሁን በኋላ ነው ገና የሚያምሽ። ካሁን በኋላ ነው መሀይሞች ወጥተው እንኳን ትዳርን አይደለም ምንም ነገር ማያውቁ ደናቁርት ወጥተው ሲፖሰቱ ጀግና ሲባሉ አይ እናታቸውን ዞር ብለው የማያዩ ሰዎች ሶሻል ሚዲያ ላይ ወጥተው ያዙ ይልቀቁኝ ሲሉ አይ አረብ ሀገር ለቤት ሰራተኝነት ተልከው ኖ ያልፈልግም መስራት ቁጭ ብዬ ልሸቀልና ላጭበርብር የሚሉ ሰዎች ወጥተው በቁስላዋ ላይ ድረሱልኝ ነገሩኝ አላለች ዴዚ። በቁስሏ ላይ እንደገና ሌላ ነገር ሊጨምሩ ሲሄዱ በጣም ነጃት የመጨረሻ ክፉ መሆንሽን ዛሬ አይቻለሁ። እኔ የዋት መሲል ነበር በመሃል እግዚአብሔር ምስክሬ ነጃት የዋት መሲል ነበር በመሃል ነው ከስቃይሽ አንፃር ከደረሰብሽ በደል አንፃር ከምን አንፃር ነጃት ነው ነገሮችን ታያለሽ። በሐዘን ላይ አንቺ ለሷ እናት ተቆርቁረሽ ለእናትሽ መቼውን ሽላት ከነ ድንግልናዋ ነው ያገባችው። ደግሜ ልበለው ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን